ሰላም ሰላም ዛሬ የምናየው በውሾች መኖሪያ ቤት ውስጥ ስላደገችው ዩክሬናዊት ነው። ኦክሳና ማላያ ትባላለች። እስከ 3 ዓመቷ ድረስ ከወላጆቿ ጋር ነበር የኖረችው። ወላጆቿ በጣም መጠጥ የሚያበዙ ስለነበሩ እስከ 3 ዓመት ከእነሱ ጋር ትኖርና ከ3 ዓመት በኋላ ከቤት ያስወጧታል። ምክንያታቸው ደግሞ በጣም ብዙ ልጆች ስለነበራቸው እንደነበር ለመግለጽ ሞክረዋል። ኦክሳና ከውሾች ጋር በምታደርጉበት ጊዜ የተለያዩ የውሾች ባህሪያትን ለምዳ ነበር። በመናገር ፋንታ ትጮህና በአራት እግሮቿም ትንቀሳቀስ ነበር። ያው ውሾችም ከጥቃት ተከላክለዋታል። ራሷን ማጽዳት፣ መመገብን እዛው ከውሾች ጋር እያለች ነበር የለመደችው። ልክ እንደ ውሾቹ በአራት እግሯ ትንቀሳቀስ ነበር፣ ትጮህ ነበር እና እነዚህን ልማዶች ከውሾቹ ለምዳ ነበር። ያው ለ4 ዓመታት ያህል ከውሾቹ ጋር ከኖረች በኋላ በጎረቤቶቿ አማካኝነት ለሚመለከተው አካል ያው ጥቆማ ይሰጡና ጥቆማውን ያገኙት እነዚህ የሚመለከታቸው አካላት እሷን በማገገሚያ ክፍል ያስገቧታል። ከዛም በኋላ የተወሰነ ጊዜ ከቆየች በኋላ ያው ታገግማለች። ያው መልሳ መናገር መጻፍን ያው ለምዳለች ማለት ነው። አሁን ላይ ያለችበት ሁኔታ ደግሞ ያው በእርሻ ቦታ ላይ ያው ትሰራለች። እንዲሁም እህቶቿን አግኝታ መኖር ጀምራለች ማለት ነው። አመሰግናለሁ።